ነገ እንደሚታወቀው የእርዱ ቀን ነው። ኢድ አል-አድሃ ወይም የእርዱ ቀን ተብሎ ይጠራል። እንግዲህ እንደሚታወቀው እንግዲህ አላህ Subhanahu Wa Ta'ala ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ስግደትን መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው ተብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋል። እንደዚሁም በሱረቱ ካፈር አላህ Subhanahu Wa Ta'ala ፈሰሊ ሊረቢከ ወንሐር ለጌታ ለአላህ Subhanahu Wa Ta'ala ሰዋም ስገድም ብሎ አምላካችን አላህ Subhanahu Wa Ta'ala አዟቸዋል። እና በዚህ ቀን ማረድ ትልቅ አጅር አለው። ፈርድ ነው የሚሉ ዑለሞች አሉ፣ ሱና ነው የሚሉ ዑለሞች አሉ። ግን ጅምሁር ዑለማ የሚስማማበት ምንድነው ሱና ሙአከዳ ነው። በጣም የተወደደ ሱና ስለሆነ ሁሉም ሰው የሚችል ሰው ቢያርድ በጣም አሪፍ ነገር ነው ማለት ነው። እና የአላህ መልእክተኛ አለይሂ ሰላቱ ወሰላም ሲናገሩ ኢነ አዕዘመል አያሚ ቀኖች ሁሉ በጣም ትልቁ عندالله አላህ Subhanahu ተባረከ ወተዓላ ከፍ ያለና የላቀው አላህ Subhanahu Ta'ala ዘንድ በጣም ትልቁ ቀን የሚባለው النحر ወይም ደግሞ የእርድ ቀን ነው በማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ይናገራሉ። እና ይሄንን የእርድ ቀን የአላህ መልእክተኛ አለይሂ ሰላቱ ወሰላም በዚህ መልኩ ከገለጹት ያላችሁ ሰዎች ኢንሻአላህ በማረድ ይሄንን ቀን አሳልፉት። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንደተናገሩት አያሙ ተሽሪቅ አያሙ አክሊ ወሽርብ የአይጂ 11ኛ 12ኛ 13ኛ የመብላትና የመጠጣት ቀን ነው በማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ወዚክሪላህ አላህን የማውሻ ሰዓት ነው በማለት ተናግረዋል። በዚህ ሰው በጣም ብዙ ሰው ይዘናጋል፣ ከዚክር ከዱዓ ከተለያዩ ነገራቶች ይዘናጋል። ኢዱ በደንብ አድርጎ ቢዚ ያደርገዋል ማለት ነው። ጫጫታው ዛዛታው ምናምን ነገር ግን አንድ ሙስሊም ምንድነው በዚህ ሰዓቶች ማድረግ ያለበት ዚክር አላህ Subhanahu Wa Ta'ala ማስታወስ መጫወት እንትን ማለት ጥሩ ነው፣ ግን በመጠኑ መሆን መቻል አለበት። አላህን መርሳት የለብንም። ሰላት በወቅቱ መስገድ፣ እነዚህም ደግሞ ዚክርላህ አላህ Subhanahu Wa Ta'ala ማውሳት በደንብ ያስፈልጋል ማለት ነው። እንግዲህ እርድ የሚደረገው መቼ ነው ሲባል ከሰላት በኋላ ነው። ከሰላት በፊት እርድ ያደረገ እርዱ ትክክል እንዳልሆነ የአላህ መልእክተኛ አለይሂ ሰላቱ ወሰላም ይናገራሉ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ይላሉ በሐዲሳቸው من ذبح قبل الصلاه ከሰላት በፊት ያረደ فانما ذبح لنفسه ለነፍሱ ለራሱ ነው ያረደው። ومن ذبح بعد الصلاه ከሰላት በኋላ ደግሞ ያረደ فقد تم نسكه እርዱን አሟልቷል። ዋሳበ ሱነት ሙስሊሚን የሙስሊሞች ሱናም ደግሞ ገጥማን በማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ይናገራሉ። ስለዚህ ሱናውን መተግበር የፈለገ ምንድነው ማድረግ ያለበት ከሰላት በኋላ ነው ማረድ ያለበት ማለት ነው። ምግቡ እንዲደርስ ምናምን በማለት ከሰላት በፊት የሚያርዱ ሰዎች አሉ። ሌላ ደግሞ ሱና ምንድነው ከሰላት በፊት ምግብ መመገብ የለብንም። ከሰላት በፊት መመገብ የለብንም ከማለትም ከፈጅር በኋላ ከሰላት በፊት መመገብ የለብንም። ከሰላት ከተመለሰን በኋላ ነው ምግብ መብላት ያለብን። እንግዲህ ይሄንን በደንብ አድርገን ማለት አለብን። ሌላው ምንድነው ስናርድ በአላህ Subhanahu Wa Ta'ala ስም ማረድ አለበት። ገሌ መጀን የሚባል ነገር የለም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ለዓነ አላህ Subhanahu Wa Ta'ala ይርገመው ብለው ከተናገሩት ነገር አንዱ ምንድነው ወለዓነ አላህ من ذبح لغير الله ከአላህ Subhanahu Wa Ta'ala ውጭ ላረደ ሰው አላህ Subhanahu Wa Ta'ala ይርገመው ማለት ተናግረዋል የአላህ መልእክተኛና እርድ ከአላህ ውጭ ለማንም ሊቀርብ አይገባም። በአላህ Subhanahu Wa Ta'ala ስም ብቻ ነው የሚሰው ቢስሚላህ ተብሎ ነው የሚታረደው ማለት ነውና አላህ Subhanahu እንደገና ደግሞ ምንድነው የበጉ ቆዳ ለምንድነው ለሽያጭ መቅረብ የለበትም። ታዲያ ምንድነው መደረግ ያለበት ከተባለ የበጉ ቆዳ ለምስኪን ነው መሰጠት ያለበት። እና ሌላ ነገር ማስታወሻችሁ ነገር ምንድነው ይሄ ካረዳችሁ ትርድ ለምስኪን መስጠት አትዘኑ። ምስኪኖች መብላት ማጠጣት አቅቷቸው ስጋ ይተው ራሱ አመቱ ሙሉ የማያውቁ በጣም ብዙ ሰላሉ ኢንሻአላህ ከምትበሉ ታካፍሏቸው፣ ጋብዟቸው፣ አስደስቷቸው ኢንሻአላህ። በተለይ የቲሞችን ምስኪኖች ምንም የሌላቸው ድሃዎችን በምትችሉት አቅም ኢንሻአላህ አስደስቷቸው። አላህ ይحفظكم። ሰላም አለይኩም።